ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀት ምልኩት። ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘንብል እኮ ነው። ይሄው ፍርስ እያደረገን ያለ እኔ ከእናንተ ጋር እወጣለሁ፣ እኔ ከእናንተ ጋር እሄዳለሁ። ይህ ቃል ኪዳን ለእስራኤል ብቻ የተነገረ ይመስላችኋል? ለእኛም እንጂ። እኔ ካንተ ጋር እሄዳለሁ ብሎት ሙሴን እስከ የት እንደሄደ ታውቃላችሁ? እስከ ደብረ ታቦር፣ እስከ መቃብር፣ ከመቃብር አስነስቶ ክብሩን ገልጦ አብሮት ሄዷላ። ሙሴ አልተለወጠበትማ። ከነአን አትገባም ቢለው እግዚአብሔርን ከማገልገል አልተወማ። እግዚአብሔር በከነአን አይመለክማ። ዮሴፍን ሳታስታውሱ? ይህማ እንዴት ይደንቃል! ይህ ብላቴናማ እንዴት ይመስጣል ወገኖች! በእውነት ዮሴፍ በባዕድ ምድር በእንግዳ ሀገር በብዙ ምክንያታዊ ፈተናዎች መካከል ከፍ ብሎ የሚያበራ ወጣት የሆነው ለምን ይመስላችኋል? እግዚአብሔር ከሱ ጋር ቀድሞ ስለሄደ። እንዲህ ይላል እግዚአብሔር ቃል፣ ዮሴፍም ሥራው ሁሉ የተከናወነለት ሰው ሆነ ይላል።